ቤኒሻንጉል ከያዝናቸው ሰዎች የገዳይ ስልጠና ይወሰዱ አሰሲኔት የሚያደርጉ ሰዎች በኦሮሚያ የተመለመሉት አሰሲኔት የሚያደርጉ ገዳዮች በነገራችሁ ላይ በዚህ መፈንቅለ መንግስት የተሳተፉ ሰዎች ቁጥራቸው ቀላል ያልሆነ ከጥቂት ወራት በፊት ቤተ መንግስት ከመጡ ወታደሮች አብዛኛዎቹ ተሳትፈውበታል። መከላከያ ገምግሞ አስሮ እነዚህ ወጣቶች ናቸው ይማራሉ ብሎ የሸኛቸውን ተጠቅመውበታል። ግን ይነግሩናል መፈንቅለ መንግስት አይደለም ብሎ ይነግሩናል። እሺ ሎጂክ መሆኑ ነው። እንዴት ክልል ላይ መፈንቅለ መንግስት ይደረጋል? እንደ ራሽናል አይደለም ከሆነ ሐሳቡ እንዴት በፌደራል መንግስት ላይ መፈንቅለ መንግስት ይደረጋል? መጀመሪያው እኮ ኢራሽናል ተውት ነው እንጂ አሁን ባለው ኢትዮጵያ ማንም ፈንቅሎ መንግስት መሆን የሚችለው አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም እንጂ ክልል አይደለም ፌደራል የሚባል በፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። ደግሞ እሱ የሚቀር ሎጂክ መሆኑ ከሆነ እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ህዝብ የከፈለውን ታሪክ ያወጣዋል። ይሄንን ፍልቅልቅ የገደለ ጭንቅላት ራሽናል መሆን አይችልም። አያውቀውም። ቀበሌ ላይ ወረዳ ላይ መፈንቅል የሚችል ይመስለዋል። እንዴት ሰው ሰዓረ መኮንን ይገላል? ሰዓረ መኮንን እንደ ዳቦ እንዳበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያን አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል ሰው? እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት ለኢትዮጵያ ዲሞክራሲ ነው፣ ቃሌን አላጥፍም፣ የጓዶቼ አጥንት እና ደም ይታወሰኛል ያለን ጀግና በአደባባይ የቀጠፈ። ሌላው ስላልተሳካ እንዴት መፈንቅለ መንግስት ይባላል ይሉናል። መፈንቅለ መንግስት ነው። ይሄ ህገ መንግስታዊ መፈንቅለ መንግስት ነው። ይሄን ሊነግሩን የሚፈልጉ ኃይሎች በጊዜ ብዛት እነማን እንደሆኑ እየለየን እንሄዳለን። መላው ኢትዮጵያ ህዝብ እንዲገነዘብ እንፈልገው ባለፈው አንድ አመት ብዙ አስከፊ ሙከራዎች ተደርገውብናል። የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ ነግራችኋለሁ። ሰኔ 16 ለውጥ አምጥተን 2 ወር እንኳን ብዛም ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለህግ አቅርበን ሳንጨርስ 2 ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያዊነት ላይ አደጋ የሚያስከትል ችግር ገጠመን። ቤተክርስቲያን ያቃጠለ፣ ብዙ ወጣቶች ያረገፈ፣ ብዙ ችግር ያመጣ። እርሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በመታቆት መንገድ መልሰን 2 ወራት ሳይሞላን በምዕራብ ኢትዮጵያ በ3 ወር መንግስት ሆናለሁ የሚል ኃይል ተፈጠረ። በ3 ወር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይሄንንም ኃይል አጽድተን ምዕራብ ኢትዮጵያ በ3 ወር ሳይሆን በምርጫ ብቻ መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ህፃናትን፣ ሴቶችን አፈናቃዮች ብለው ዘፈኑብን።
እኛ ከመጣ የተፈናቀለውን ብቻ ሳይሆን ሳልመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳቸዋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያውቁ ጥቂቶች አውቀው ኮንሺየስሊ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚል ሰበብ አንዴ ጤና አንዴ ትምህርት አንዴ መምህር እያሉ ተደራጁብን። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠየቅበት ጊዜ አልነበረም። ጥቂቶች ኮንሺየስሊ ገብቷቸው ብዙዎች ግን ሳይገባቸው ከነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም፣ አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞ ነው ያዘው፣ እንትን ኦሮሞ ነው ያዘው፣ ውሸት ነው። የተከበረው ምክር ቤት እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የዋሁን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። ለመላው የኢትዮጵያ ህዝብ ላስገነዝብ የምፈልገው ይሄ ለውጥ እውነተኛ ለውጥ ነው። ይሄ ለውጥ ለኢትዮጵያ ፍቱን መድኃኒት የሆነ ለውጥ ነው። ይሄ ለውጥ ኢትዮጵያን አንድ አድርጎ የሚያስቀጥል ብቻ ሳይሆን ኢትዮጵያውያን የሚያስከብርና ወደ ብልጽግና የሚያወጣ ለውጡን የምንመራ ሰዎች በልበ ሙሉነት ልነግራችሁ የምፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም። ማንም አያቆመንም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ እንደምታውቁት ቀለል ባለ መንገድ ከህዝብ ለመቀላቀል በኔ ደረጃ ሙከራ ያደረገ መሪ የለም። ግን ጠባቂው የማይተኛ የማያንቀላፋ ስለሆነ ከንቱ ድካም ሆኗል ሁሉ። ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋገር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲሮጥ አንዱ እግር የሚያስር መሆኑን እንተው፣ አይጠቅመንም። ይሄንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። እንሻገረዋለን። የበለጠ አጀግኖናል። የበለጠ አለማምዶ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርፕ አድርጎናል። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። በዚህ የሚደራደር የለውጥ አመራር የለም። ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀር በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ህዝብ እንዲገነዘብ እፈልጋለሁ። በመጨረሻም በዚህ ጉዳይ ላነሳው ባልፈልግም የኢትዮጵያ ህዝብ እንዲገነዘበው የምፈልገው በተለያየ ዓለም ያሉ አማርኛ፣ ኦሮምኛ፣ ትግረኛ ወይም ሀገርኛ ቋንቋ የሚናገሩ ብዙዎቹ የኢትዮጵያ ፓስፖርት የሌላቸው ሶፋ ላይ ተቀምጠው መደብ ላይ የተቀመጠውን ህዝብ ተነስ የሚሉ በሚያማምር መኪና እየሄዱ በእግሩ መሄድና ለባስ የሚከፍሉ ያጣውን ህዝብ ተነስ ግደል የሚሉ ጀግኖች በበሬ ወለደ ተረት ብዙ ያልተገቡ ነገሮች ይዘግባሉ። ለነሱ በአንድ በኩል እንጀራ ነው። በዩቲዩብ እንደዛ እያሉ ካልሆነ ገቢ ያገኙ። የኛ ህዝብ ደግሞ የዋህ ነው።
ቋንቋ አማርኛ ስለሆነ ኦሮምኛ ስለሆነ ያምናቸዋል ይባላል። ለኢትዮጵያ ሕዝብ መቼም ልቦና ተሰጥቶናል። እያንዳንዳችን ውሸትና እውነት ለመለየት ማስተዋል ከተጨመረበት ብዙ አንቸገርም። እናሰላስል። በግርድፍ ውሸት እንደ እውነት አንቀበል። ማንነታቸው የማይታወቁ ሰዎች የሚሰብኩትን የውሸት ሰበካ እና በሬ ወለደ ዘመቻ ኢትዮጵያውያን የማንጠር ብቃት ይኖረን። እናንተ በአውሮፓና በአሜሪካ ሆናችሁ ይሄን ምስኪን ህዝብ ይሄን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ።